ማንን እንጠይቅ? እዚህ ጋር ይሄን የሚያክል ግቢ ያለ ሰው ይቀመጣል? ሆቴል ቤት ነው ወይስ ሰንበቴ ቤት አደረከው? ምን ማለት ነው? ወዴት ነው? ትምህርት ቤታችሁ ማስታወቂያ አውጥቶ ነበር። እሱን ለመመዝገብ መጣ ነው። ስራ ፍለጋ? እሺ፣ ትምህርት ማስረጃ ይዛችኋል? ይዘናል። አንቺም ስራ ፍለጋ ነው? ስምሽ ማን ነው? መነን። መነን? እቴጌ መሆኑ ነው? መናኛ። ምን? የትምህርት ደረጃሽ? 10+3 ትሪ። በትሪ ተበላው ስንት ጊዜ። ይኸው ባለቤቴ ባገልግል እየላከችልኝ ታገልግል ጋር ተመሰለቻች ሰጥኝ ተነሽ ቡጢ ቡጢ ነው የቀረው። እውነቴን ነው የምልሽ። እድሜሽ ስንት ነው? 18 ፍላስ የለውም? የለውም። አንተስ? ዲፕ ነው። ዲፕ? ኧረ ድብን ያድርግህ እናቴ። አቤት አቤት። ምንድን ነው ዲፕ? አይ ዲፕሎማ ማለት ነው። ዲፕሎማ ሰጡ? እኔም ዘመድ አጥቼ ነው እንጂ አንዱ ይሰጠኝ ነበር። ምን ዋጋ አለው? የት ሰፈር ነሽ? ቦሌ። ቦሌ? ቦሌ እዚህኛ ቦሌ? የቦሌ ሰው ስራ ይፈልጋል እንዴ? ለምን አንፈልግም? እዚህ ድረስ ነው አላሉም እንዴ? ምን ማለት ነው? አሁን እንደው አሁን እዚህ እኛ ጋር ተቀጥረሽ በደሞዟ ማስቲካ ልትበይ እንጂ ምን ታደርጊባታለሽ? እሱን እኔ ነኝ የማውቀው። እሱማ አንቺ ነሽ የምታውቂው። እኔ ታውቃለሁ እናቴ። ቦሌ ምኑ ጋር ነው? ፓሪዚያን ትንሽ ገባ ብሎ። ከፓሪዚያን ትንሽ ገባ ብሎ። ተይው እናቴ፣ አንተዋወቅም፣ አትልፊ። ይቅርታ አድርግልኝ ያደከምኩሽ። ሼሞ በእውነቱ ተመችቶኛል በጣም ከምር። ስልክ ብቻ እኮ ነው የቀረ። ስልክ አለሽ እንዴ? አልበዛም? ለምን አስገቡ ነው? ምኑ ነው የበዛው? ምን ሰጠሽኝና በዛ? እንግባበት። ሂዱ ግቡ። እንዴ ከዚህ የተሻለ ጥያቄ ጠይቋችሁም እኮ። ስማ፣ ከኋላዋ ሂድ፣ ለዓይኒ ደስታ አትንፈገው፣ ሞኝ አትሁን። አዎ ወይ ቦሌ። የቦሌም ሰው ስራ ይፈልጋል።